መልካም ነገር ሼር አይደረግም በእኛ ማህበረሰብ ውስጥ ታውቃላችሁ። ጥሩ ነገር ሼር አይደረግም። ጥሩ ነገር ቶሎ አይሰራጭም። የቁርአን ጓደኛ ካልሆነ ለቁርአን ማታስተባብር ካልሆነ ስለ ቁርአን ሲነሳ ደም የማይቆም ከሆነ ቁርአን ለዓለም ህዝቦች እንዲደርስ ማታስብ ከሆነ እንዴት ሰዎች ይደናሉ? እኛ ምን ብለን ነው ተአምሩን ቁርአን የምናወራው? አንድ ህፃን ልጅ 612 ገልጽ አፈዘ እየተባለ ከዚህ የበለጠ ተአምር አለ እንዴ? አንድ ደብዳቤ ሁለት ደብዳቤ ገልጽ ማንበብ ማንችል ሰዎች 612 614 114 አንቀጾችን ቁጥሩንም ቦታውንም እያፈዙ ነው ያሉትና ይሄ ተአምር በቂያችን ነው። ስለዚህ እኛ በቁርአን ለዓለም መድረስ አለብን። ቁርአን የአላህ ደብዳቤ ነው። ከአላህ በኩል ሲሰጠን ትልቁ መመሪያችን ነው፣ ዱስቱራችን ነው። ዘመን የማይሽረን ለየትኛውም ዘመን ተሻጋሪ የሆነ በየትኛው